የትኛውን ጌታቸውን እንመነው የትላንቱን ወይስ የዛሬውን? እዚህ ላይ ልንግባባ የሚያስፈልገው ምንድነው? የመጀመሪያው ጌታቸው ቲፒኤልኤፍ የነበረ አብይን ሲዋጋ የነበረ ክፍል ነው። መጨረሻ ላይ ሸሚዙን ቀየረና አብይ ጋር ገባ። የአንድ ግለሰብ አመለካከት ነው። አሽከር ሁሉ ጊዜ የጌታውን ስሜት ነው የሚያስተላልፈው ያለው ጌታቸው አይደለም። ዋናው ጥያቄው ጌታቸውና እሱን የመሳሰሉ ትግርኛ ተናጋሪ የሆኑ የብልጽግና ሰዎች ራሳቸውንና ንብረታቸውን ለመጠበቅ ነው አብይ ጎያ ውስጥ የገቡት። ስለዚህ እነዚህ ምንም ለትግራይም ህዝብም የቆሙ አይደሉም፣ ለኢትዮጵያም የቆሙ አይደሉም። ለሆዳቸው የቆሙ የራሳቸውን ጥቅም ብቻ የሚፈልጉ ክፍሎች ናቸው። ስለዚህ ስለነጌታቸው ከማውራት አገሪቷ ውስጥ ያለው የፖለቲካና የኢኮኖሚና የሚሊተሪ ባላንስ ፎርስስ ላይ ነው እኛ ህዝባችን እንዲያውቅ የምንፈልገው። ጌታቸው መጣ አልመጣም አሽከር ነው፣ ሎሌ ነው። መጨረሻ ላይም ሸሽቶ ይጠፋ ይሆናል። የሱ አርጉሜንት አይደለም እኔን አትራክት የሚያደርገኝ። ጌታቸውን ግን እንደዚህ እንዲያናግረው ያስገደደውና ያዘዘው አለቃው የአለቃው ጭንቀት ነው። አለቃው ስለተጨነቀ የራሱ ችግር ስላለው በሱ አፍ በሱ ምላስ ችግሩን ለመናገር ነው። ተናገር አሽከርነትህ ምን ላይ ነው እና በደንብ ጥሩ አሽከር ሆነ ተናገር ብሎ ተናግሮታል። ስለዚህ ተነስቶ ስለ ኤርትራም ሊያወራ ይችላል። የተደናበረ የተምታታ የበሰለም አመለካከት አይደለም። ስለዚህ የፈለገውን ሊናገር፣ እኔ ያንን እንደ ትልቅ ነገር ቁጭ ብዬ ላዳምጠውም አልፈልግም። እኔ መናገር የምፈልገው ኢትዮጵያ ከየት ወዴት የሄደች ያለችው ያለው ባላንስ ፎርስሱ ምንድን ነው? የወደፊት ኢትዮጵያ ምን ትመስላለች? እየሞተ ያለው አሁን ኦልሬዲ ጣር ላይ ያለው ስርዓት አክትሞለታል፣ ይሞታል። አዲስ ኢትዮጵያ እንዴት ነው መገንባት ያለባት? ኢትዮጵያኖች በተክላላ በሚመጣው ስርዓት ውስጥ ምንም ሳይገለሉ ምንም እንትን ሳይሉ አብሮ ቁጭ ብሎ አዲስ ፕሮግራም የሚሰሩበት ላይ ነው እኛ ለህዝባችን ይሄንን ማቅረብ ያለብን፣ ንቃቱንም ከፍ ማድረግ ያለብን። ጣር ላይ ላለው ስርዓት ብዙ ባንጨነቅ ይሻላል ነው የምለው። ሁለተኛ እኔ ፊልም ማደርገው ምንድነው አብይ ሚሊተሪ ካፓሲቲ የለውም። ይሄንን ቁልጭ ባለ መልኩ ለኢትዮጵያኖች መነገር አለበት። ይመስልሃል አብይ ጦር ኖሮ ጦርነት ማድረግ ይችላል? ትንንሽ ጦርነቶች በስተቀር አብይ እኮ ኦልሞስት ከቤቱ መውጣት የማይችል ሰው ነው። ስለዚህ ይሄ ስርዓት እያበቃለት ስለሆነ ህዝቡ ነቅቶ፣ ውጭ ያለም ኢትዮጵያዊ ውስጥም ያለው ኢትዮጵያዊ ነቅቶ መቀነቱን አስሮ ለጥቂት ጊዜ ነች ይችን ጥርሱን ነክሶ ይሄንን ስርዓት አፈርድሜ አብልቶ መቅበር አለበት እላለሁ። እኔ ምንም ፍራቻ አይለኝም። ይሄ የምዕራቦቹ የሚያወሩትንም ወደዛ ተው፣ እነሱ እስክስታ ነው፣ የትም አይደርስም። ለውጥ የሚያመጣው የሀገሪቷ ህዝብ ነው፣ የሀገሪቷ ወጣት ነው፣ የሀገሪቷ የሚታከሉ ክፍሎች ናቸው። ስለዚህ እኔ የሚታየኝ አገሪቷ አርግዛ ልትወልድ የደረሰች ሚጥ ላይ የደረሰች ሀገር ነች። ሚጡም በሰላም መምጣቷ አይቀርም። ይሄ ስርዓት ይፈርሳል ወንድሜ። ስለዚህ እዛ ላይ ኮንሰንትሬት አድርገን አፈራረሱ እንዴት ሊሆን ይችላል? ምን አይነት ስርዓት ከዚህ በኋላ ሊመጣ ይችላል? እነዚህ ወጣቶች ወንድሞቻችን እንዴት አድርጎ ስምምነታቸውን እያሰፉ መሄድ አለባቸው። ሁለተኛ ጥርጣሬ ያለው ወያኔ ይታመናል ወይ የሚለውን ደጋግመ ጠይቀኛል። ወያኔ የትላንትናና የዛሬ ወያኔ አንድ አይደለም። ሌላ ወያኔ ነው። አሁን የህዝብ ክፍል ሆኗል። ከሌላ ህዝቦች ጋር አብሮ ተባብሮ መምጣት ነው የሚፈልገው። ለምንድን ነው እኛ በቀድሞ ወያኔ እየባነንን ልክ ዛሬ እንዳለ አድርገን እንትን የምንለው? ያለፈው ወያኔ ሞቷል፣ ተሸንፏል። ባይሸነፍም እንደዚህ ተበጣጥሶ እንዳሜባ ግማሹ አብይ አሽከር ውስጥ አይሆንም ነበር። አሁን ያለው ግን ወያኔ ትግራይን ህዝብን እያቀፈ ከሌላ ህዝቦች ጋር እየተስማማ እየተወያየ የአማራም ጠላት አይደለም፣ የሌላ ህዝቦችም ጠላት አይደለም። እንደ ሌላ ኢትዮጵያኖችም ደግሞ ራሱን ነፃ አውጥቶ ከሌላ ኢትዮጵያኖች ጋር አዲስ ሀገር መገንባት ብታገል ምን ችግር አለው? እኛ የድሮ ወያኔ የነበረው የፖለቲካል ስልጣን እና አመለካከቱን ነው የተቃወምነው እንጂ እኛ የትግራይን ህዝብ በጅምላ አልተቃወምኩም። አሁን ግን ያለው ሁኔታ ትግራይ ህዝብንም ለማጥፋት መስኮቱንም በሩንም ምኑንም ዘግቶባቸው ህዝቡ ችግር ላይ እንዲወድቅ አድርጎ ከነሱ መካከል አሽከሮች ገዝቶ አጠገቡ በቮድካና በውስኪ ያሰከራቸው ያወፈራቸው በየሆቴል ሞላው የትግራይ ህዝብ ግን ድንብሎ የምታገም ምግብ እንኳን እንዳይገባለት አድርጎ ባጀቱን ዘግቶ አሰቃይቶ ሊገዛቸው ነበር የፈለገው። እነሱ ግን አሁን ቀስ ብሎ ይሄንን አደራጅተው ከጎረቤታቸውም ኤርትራ ጋር ተስማምተው ከሌላ ህዝቦችም በአካባቢያቸው ተስማምተው እየታገሉ ነው ያሉት። ለዚህ አቋማቸው እሰየ ነው። አብሮ ከሌላ ኢትዮጵያኖች ጋር የመሳተፍ ግዴታ መብት አላቸው። ከተታገሉ እሰየ ነው። ይታገሉ፣ ይምጡ ከኛ ጋር ተደባልቀን እኛ ሀገራችን ነፃ ማውጣት እንፈልጋለን። ከአሁን ወዲያ እንዳው ዝም ብሎ ግራና ቀኝ ከማውራት ይልቅ ቀጥታ ፖይንቱ ላይ አነጣጥረን መምታት አለብን እላለሁ።